ታይታኒክን ያሰመጠው የበረዶ ግግር አልነበረም ብላችሁስ? የበረዶ ግግር ያደረገው ነገር በዓለም ላይ ከተገነባው እጅግ ዘመናዊ መርከብ ውስጥ ተደብቆ የነበረውን አደገኛ የንድፍ ጉድለት ማጋለጥ ብቻ ነበር። ሰዎች ይህን እውነታ በተረዱ ጊዜ ግን ከ2200 በላይ ተሳፋሪዎችና ሰራተኞች በበረዶ በሚቀዘቅዘው የአትላንቲክ ውቅያኖስ መሃል ለሕይወታቸው ሲታገሉ ነበር። አርኤምኤስ ታይታኒክ ሚያዝያ 7 ቀን 1904 ዓመተ ምህረት በመጀመሪያ ጉዞዋ ላይ በሰሜን አትላንቲክ ውቅያኖስ ውስጥ ከትልቅ በረዶ ተራራ ጋር ተጋጭታ ሰመጠች። በመርከቧ ላይ ከነበሩ 2200 ያህል ተሳፋሪዎችና ሰራተኞች መካከል ከ1500 በላይ ሰዎች ሕይወታቸውን አጡ። ይህም በሰላም ጊዜ ከተከሰቱ እጅግ አስከፊ የባህር አደጎች አንዱ ሆኖ ተመዝግቧል። የማትሰምጥ ተብላ የተጠራችው መርከብ ታይታኒክ በሰሜን አየርላንድ ቤልፋስት ውስጥ በሃርላንድ እና ዋልፍ የመርከብ ፋብሪካ ተገነባች። በዘመኗ ከሁሉ የበለጠ ትልቅና የቅንጦት መርከብ ነበረች። 16 ውሃ የማስተላለፊያ ክፍሎች፣ ጠንካራ የሁለት ድርብ የታችኛ አካል ስለነበራት የማትሰምጥ ተብላ ተጠራ ነበር። በንድፏ መሰረት እስከ 4 ክፍሎች በውሃ ቢጥለቀለቅም አሁንም በውሃ ላይ መቆየት ትችል ነበር። በሚያዝያ 2 ቀን 1904 ዓ.ም መርከቧ ከእንግሊዝ ሳውዛምፕተን ወደ ኒውዮርክ ጉዞዋን ጀመረች። በመርከቧ ላይ ከዓለም እጅግ ሀብታሞች ጀምሮ አዲስ ሕይወት ለመጀመር ወደ አሜሪካ የሚጓዙ በመቶዎች የሚቆጠሩ ስደተኞች ነበሩ። ማንም ይህ ጉዞ ወደ ታሪክ እንደሚለወጥ አያውቅም ነበር። አደገኛው ግጭት በሚያዝያ 6 ቀን 1904 ዓ.ም ምሽት ላይ ታይታኒክ ጨረቃ በሌለበት በጣም ቀዝቃዛ ጸጥ ባለ የሰሜን አትላንቲክ ውቅያኖስ ላይ ትጓዝ ነበር። ሌሎች መርከቦች በራዲዮ ስለ በረዶ ተራሮች ብዙ ማስጠንቀቂያዎችን ቢልኩም ካፕቴን ኤድዋርድ ጄ ስሚስ 22 ኖት ያህል ፍጥነቱን መቀነስ አልቻለም። ከዚያም ምሽት 5:40 ላይ ሁሉም ነገር ተለወጠ። ጠባቂው ፌድሪክ ፍሊት ከጨለማ ውስጥ በቀጥታ ፊት ለፊት የሚመጣ ግዙፍ የበረዶ ተራራ አየ። ወዲያውኑ የማስጠንቀቂያ ደውል ደወለ። በመቀጠልም ወደ መሪዎቹ ደወለ። የመጀመሪያው መኮንን ዊሊያም ሙርዶክ መርከቧ በፍጥነት እንድትዞርና ሞተሮቿ እንዲቀለበሱ ትዕዛዝ ሰጠ። ነገር ግን ግዙፏ መርከብ በጣም ፈጣን ስለነበረች ሙሉ በሙሉ ልትርቅ አልቻለችም። በውጤቱም ታይታኒክ የበረዶውን ተራራ በጎኗ እየተፋቀች አለፈች። ይህም በቀኝ ጎኗ ላይ ቀጭን ስንጥቆችና ስብራቶችን ፈጠረ። በመጀመሪያ ሲታይ ጉዳቱ ከባድ አይመስልም ነበር፣ ግን ከውሃው በታች የሆነው ነገር የመርከቧን ዕጣ ፈንታ ወሰነ። የንድፍ ጉድለቱ ተገለጠ። ግጭቱ 5 ተከታታይ ውሃ የማስተላለፊያ ክፍሎችን በውሃ ሞላቸው። ይህ አንድ ነገር ብቻ ሁሉንም ቀየረ። ታይታኒክ 4 ክፍሎች ብቻ በውሃ ቢሞሉ መትረፍ እንድትችል ተነድፋ ነበር። 5ኛው ክፍል በውሃ ሲሞላ ግን የመርከቧ ፊት ወደ ታች መውረድ ጀመረ። ክፍሎቹን የሚለያዩት ግድግዳዎች እስከ ላይ ስለማይደርሱ ውሃው በቀላሉ ከአንድ ክፍል ወደ ሌላው ክፍል መፍሰስ ጀመረ። እኩለ ሌሊት አካባቢ የመርከቧ ዋና ንድፍ አውጪ ቶማስ አንድሪውስ ጉዳቱን መረመረ። የሰጠው ውሳኔ ግልጽና አስደንጋጭ ነበር። ታይታኒክ መዳን አትችልም። በጥቂት ሰዓታት ውስጥ መስመጧ የማይቀር ነበር። ከሌሊቱ 6:05 ላይ ካፕቴን ስሚዝ የነፍስ አድን ጀልባዎች እንዲዘጋጁና ተሳፋሪዎች እንዲንቀሳቀሱ አዘዘ። በተመሳሳይ ጊዜ የሬዲዮን ኦፕሬተሮች ሲኪዩዲ እና ኤስኦኤስ የእርዳታ ጥሪዎችን መላክ ጀመሩ። ከዚያም ሌላ አስፈሪ እውነታ ተገለጠ። ታይታኒክ 20 የነፍስ አድን ጀልባዎች ብቻ ነበራት። እነዚህም 1178 ሰዎችን ብቻ ማዳን ይችሉ ነበር። በግራ መጋባት፣ በዝግጅት እጥረትና በፍርሃት ምክንያት ብዙ ጀልባዎች ግማሽ እንኳን ሳይሞሉ ወደ ውሃው ወረዱ። በታችኛው ወለል ያሉ የ3 ክፍል ተሳፋሪዎች ወደ ጀልባዎቹ ለመድረስ በተወሳሰቡ መተላለፊያዎች ውስጥ ተጣበቁ። ብዙዎቹ በጊዜ መድረስ አልቻሉም። በላይ የመርከቧ ባንድ ሙዚቃ መጫወቱን ቀጠለ። ከታች ደግሞ መሐንዲሶች ኤሌክትሪክና መብራቶቹ እስከ መጨረሻ ድረስ እንዲሰሩ ሕይወታቸውን እየሰጡ ሰሩ። የመጨረሻው ሰዓታት ላይ የታይታኒክ ፊት ሙሉ በሙሉ በውሃ ውስጥ ገባ። የኋላው ክፍል ግን ከውሃው በላይ ከፍ ብሎ ተነሳ። ከዚያም ሌሊት 8:20 ላይ ታይታኒክ ለሁለት ተሰበረች። የፊት ክፍሏ ወዲያውኑ ወደ ውቅያኖሱ ግርጌ ወረደ። የኋላ ክፍሏ ለጥቂት ጊዜ ተመልሶ ቀጥ ብሎ ቆሞ
ወደ ጨለማው ውቅያኖስ ሰመጠ። በመቶዎች የሚቆጠሩ ሰዎች በ-2 ሴንቲግሬድ ቀዝቃዛ ውሃ ውስጥ ወደቁ። አብዛኞቹ በመስመጥ አልሞቱም። በጥቂት ደቂቃዎች ውስጥ በከባድ ቅዝቃዜ ሕይወታቸው አለፈ። የአርኤምኤስ መርከብ 705 የተረፉ ሰዎችን አድና ወደ ኒውዮርክ አደረሰቻቸው። ከዚህ አደጋ በኋላ ሁሉም መርከቦች በቂ የነፍስ አድን ጀልባዎችን እንዲይዙ፣ የ24 ሰዓት የሬዲዮ ጥበቃ እንዲያደርጉና የበረዶ ተራሮችን የሚከታተል የዓለም አቀፍ ስርዓት እንዲመሰረት ሕጎች ወጡ። በ1985 ዶክተር ሮበርት በ12500 ጫማ ጥልቀት ላይ የታይታኒክን ፍርስራሽ አገኘ። ይህም መርከቧ ከመስመጧ በፊት ለሁለት እንደተሰበረች በመጨረሻም አረጋገጠ። ከታዋቂዎች ተሳፋሪዎች መካከል ጆን ጃኮብ እርጉዝ ሚስቱን ካዳነ በኋላ ሕይወቱ አልፏል። ኢሲዶርና አይዳ እስከ መጨረሻው አብረው ቆይተው ሞቱ። ሞሊ ብራውን በነፍስ አድን ጀልባ ውስጥ መሪነትን በመውሰድ የማትሰምጠዋ ሞሊ ብራውን ተብላ ታወቀች። ካፕቴን ኤድዋርድ ጄ ስሚስ ከነመርከቡ ሰመጠ። በተሳፋሪዎች መካከል የነበረው ልዩነት በአንደኛ ክፍል የነበሩ ተሳፋሪዎች 62% ተረፉ። በሁለተኛ ክፍል የነበሩ ተሳፋሪዎች 43% ተረፉ። በሶስተኛ ክፍል የነበሩ ተሳፋሪዎች ግን 25% ብቻ ተረፉ። ይህ የታይታኒክ መርከብ መስመጥ የሰው ልጆችን ቸልተኝነትና የተፈጥሮ ኃያልነትን አሳይቷል።